ምንም ነገር ጆሮአችሁ አይልመድ የመጀመሪያ ቀን ደንገጣችሁ ሲደጋገም አይ ነገር ኖርማል ነው አትበሉ ምልክት ነው ስኬት ራሱ መከራ ነው እኮ መሬት ላይ ከእግዚአብሔር የሚገነጥል እኮ ስኬት ነው አገር ተሰብስቦ ጎሽ ሲል እኮ ነው የምትቆመው ቻሌንጅስ ጿሚ ነው የሚያደርገው እኛ ኑሮ ተቃናለትን እንፈልጋለን በአንበሳ ጉድጓድ ውስጥ ግን በአምልኮ ማለፏ ትንሽ ባቢሎን ሲወድቅ ዳንኤል አይወድቅም የሆነ መንግስት ዞር ዳኒ የነገሰ ነው ከእግዚአብሔር በኩል ከወገናችሁ እንደሱ ነው የምትቀጥሉት ከእግዚአብሔር ጋር ሳይድ ያረገ ሰው ሁሌ ነው የፈለገ ነገር ፌል ቢያደርግ ፌል ያደርጋል የእግዚአብሔር ዓላማ ካለብን የጠላት ኢላማ ምትሆን ምንም ከሌለብህ ማንም አይነካ አጀንዳው ግን እግዚአብሔር እንደዚህ ካረገብህ ሁሉም አይኑን አንተ ላይ ነው የሚያደርገው የኛ አምላክ ብቻ እኮ ነው በራሱ ለዘላለም የሚኖር በእውነት ያለ ደጋፊ ለዘላለም ይኖራል ደጋፊዎቹም በሱ ምክንያት ነው በህይወት የሚኖሩት ዓለም ሁሉ አንፈልግም ብንለው እፍ ያላትን ቢል በእውነት ምንም ነገር በህይወት አይኖርም ከርሱ የተነሳ በህይወት እንኖራለን እንመላለስም አለ ዳንኤል አናንያ ሚሳኤልና አዛርያ አይደል አይሁዳውያን ስማቸው ይሄ ነው በኋላ ላይ ሲድራቅ ሚሳቅ አብደናጎና ብልጣሶር ሆኖ ስማቸው የተቀየረው አራቱ ማለት ነው አይሁዳውያን ናቸው ንጉሱ ናቡከደነጾር በጣም አስደናቂ ልጆች ስለሆኑ በአማልክቶቹ ስም አወጣላቸው በኋላ ላይ በአማልክቶቹ ስም ሰየማቸው እና እነዚህ አራት ወጣቶች በጣም አስደናቂ ናቸው በነበሩበት በባቢሎን ምድር በጽድቅ መግዛት እንደሚቻል ያስተማሩ ወጣቶች ናቸው በጽድቅ መግዛት ይቻላል ሰው እግዚአብሔርን ተከትሎ እግዚአብሔርን መስሎ በእግዚአብሔር በኩል ወግኖ በባዕድ ሀገር ገዢ መሆን ይችላል የዳንኤል መጽሐፍ ትምህርት ነው እንግዳ ናቸው ምጽአተኞች ናቸው ባሮች ናቸው ግን ሊካድ በማይችል መንገድ ደግሞ ገዢዎች ሆነው ተቀምጠዋል ሶስት ወጣቶች የባቢሎን አውራጃ ገዢ ናቸው ዳንኤል ደግሞ የንጉሱ ምክትል ኢሚዲየት ምክትል ደረጃ ደርሷል ቀጥሎ የ127 ሀገር ትራንዛክሽን በገንዘቡ ላይ ሾመው ነው የሚለው ተቆጣጣሪ ነበር ዋናው ቦታው ላይ ዳንኤል ተቀምጧል ግን ባሪያ ነው ስቲል ግዞተኛ ነው ስቲል ሰው ሀገር ነው ያለው ስቲል እግዚአብሔር ወደ አባቶቼ ምድር ይመልሰኛል የሚል በሰው ሀገር ምጽአተኛ ነው ግን በጽድቅ ይገዛል ስለዚህ መጽሐፍ ቅዱሱ በሚለው መንገድ ሰው ሄዶ ድል ማድረግ ይችላል ሲስተሙን ማሸነፍ ይቻላል ማለት ነው አይ ምን መሰለ እንደ እግዚአብሔር ቃል ከተሄደ እንደ መጽሐፍ ቅዱስ ከተሄደ አይቻልም ይሄው የዳንኤል መጽሐፍ ይቻላል በጽድቅ ማሸነፍ ይቻላል ዋጋ ሊያስከፍለን ይችላል የተወሰነ ጊዜ ያክል ዋጋ ሊያስከፍላችሁ ይችላል አቋም ካልቀየራችሁ ታሸንፋላችሁ ፎከስ ድኮናችሁ ፔኔትሬት ታደርጋላችሁ ወደ ላይ የዳንኤል መሰረታዊ የመጽሐፉ ትምህርት ሉዓላዊ አምላክ በሰማይ ያለ ነው የፈለገው ንጉስ ማንገስ የፈለገው ንጉስ ማውረድ ታሪክን እንደፈለገ አድርጎ ወደ ወደደው ማፍሰስ የሚችል ሶቨሪን ጋድ ሉዓላዊ አምላክ በሰማይ ያለ እሚል ነው ወደ ጎን ደግሞ በዚያ ምድር ላይ ለነበረው ህዝብ ደግሞ አይዟችሁ ያላችሁት በባዕድ ሀገር ነው አምላካችሁ እግዚአብሔር የምርኮን ዘመን ፈጽሞ ወደ አባቶቻችሁ ምድር ይመልሳችኋል ስለዚህ በተስፋ በእምነት ጽኑ እሚል ትምህርት አለው የዳንኤል መጽሐፍ ትምህርት ለዳንኤል ዘመን ብቻ ሳይሆን ለኛም ነው በጣም ስትከበሩ ሴትል አታርጉ በጣም ሲያሳድዷችሁም ደግሞ እንዴት ብላችሁ አትጨቃጨቁ ቋሚ አይደለንም እዚህ ሂያጅነን እግዚአብሔር ያዘጋጀው ከተማ አለ ከአባቶቻችን ጋር እንገባለን ባቢሎን ሲወድቅ ዳንኤል አይወድቅም የሆነ መንግስት ዞር ዳኒ የነገሰ ነው ከእግዚአብሔር በኩል ከወገናችሁ እንደሱ ነው የምትቀጥሉት ከእግዚአብሔር ጋር ሳይድ ያረገ ሰው ሁሌ ነው የፈለገ ነገር ፌል ቢያደርግ ፌል ያደርጋል እግዚአብሔር በውስጡ ጸጋ ሞልቷል ቅመም አለው እና ይቀይሯል አትሞስፌሩን ዳንኤል ከመጣ መጽሐፍ እንደዚህ ይላል ቀኑበት እና ሊገሉት ፈለጉ የእግዚአብሔር ዓላማ ካለብን የጠላት ኢላማ ምትሆነው ምንም ከሌለብህ ማንም አይነካ አጀንዳው ግን እግዚአብሔር እንደዚህ ካረገብህ ሁሉም አይኑን አንተ ላይ ነው የሚያደርገው እና ሁሉ ይፈልግብሃል ለምን ለመያዝ ለማጥመድ ለመጣል ኖርማል ነው የኛ አይነት ነው ለማለት ዳንኤል ላይ ተሰብስበው ተመካከሩ ህግ እናውጣሉ ዳንኤል ላይ እንፈልግበትና እንከን ያው ገንዘብ ላይ ነው የተሾመው መገኘቱ አይቀርም እናገኘዋለን ንጉሱ እጅ ላይ እንጥለዋለን እናስገድለዋለን በሰላም እንኖራለን ብለው መጽሐፍ ሲናገር ፈለጉበት ብሎ ድጋሚ ፈለጉበት
ይልና አጡበት ይላል። ፈለጉበት አጡበት። በዚህ ጊዜ እንደዚህ አሉ፣ በአምላኩ ሕግ ካልሆነ በቀር የማይደራደረው በአምላኩ ነው፣ የማይደራደረው በመንፈሳዊ ነገሩ ነው። ከስራውም ከምኑም ይበልጥበታል። በሱ ካልሆነ በቀር አናገኘውም። መሬት ላይ ካጡ ነው መንፈሳዊ ዓለም ላይ የሚፈልጉ። መሬት ላይ ከጨበጡ ጸሎት ድረስ አይመጡም። ጸሎት ድረስ የሚመጡት መሬት ላይ ካላገኙ ነው። ስራ ቦታ ሊፈልጉት ሲሰዱ አያገኙትም። ሰውየው ተንበርከው ጸሎቱ ጋር እንይዟለን አሉ እና ዳንኤልን እንግደለው አይደለም ያሉት ለንጉሱ። እንግደለው እንዴት? እሺ ይላል ንጉሱ። እሺ አይልማ። በዚህ አንድ ወር ውስጥ እኛ ተስማምተናል፣ እነ ፈቃደኛ ነን። ህዝቡ ከኛ ውጭ አይሆንም። ህዝቡን ወክለን የተቀመጥነው እኛ ከኛ ውጭ አይሆንም። ምን እናርግ? በዚህ 30 ቀን በዚህ አንድ ወር ውስጥ ማንንም ሰው መጸለይ ከፈለገ ወደ አምላኩ እንዳይጸልይ። ማን ነው እየጸለየ ያስቸገረው? ዳንኤል ነው። የሚሰማ የማን አምላክ ነው? ማንም እንደፈለገ ይጸልይ፣ የሚሰማው የዳንኤል አምላክ ብቻ ነው። የኛ አምላክ ብቻ ነው የሚሰማው። ተሰብስቦ ይሄ ሁሉ ሰው ተሰብስቦ ንጉስ ጋር መጣ። ማንንም ሰው እንዳይጸልይ ተባለ። አይጸልይም። ታዲያ መጸለይ ከፈለገ ወደ ንጉሱ ይጸልይ፣ አዋጁ ይውጣ አሉት። ንጉሱስ ደስ አለው። ተሰብስበው አምላክ ሊያረጉት በድምጽ እንትን። የኛ አምላክ ብቻ እኮ ነው በራሱ ለዘላለም የሚኖር። በእውነት ያለ ደጋፊ ለዘላለም ይኖራል። ደጋፊዎቹም በሱ ምክንያት ነው በህይወት የሚኖሩት። ዓለም ሁሉ አንፈልግም ብንለው እፍ ያላትን ቢል በእውነት ምንም ነገር በህይወት አይኖርም። ከርሱ የተነሳ በህይወት እንኖራለን፣ እንመላለስም አለ። ዳንኤል መጽሐፍ እንደዚህ ይላል፣ አዋጁ እንደወጣ አውቆ የሚል ቃል አለ። ወደ ቤቱ ገብቶ መስኮቱን ከፈተ ይላል። መስኮቱን ከፈተና እንደ ልማዱ የሚል ቃል አለ። እንደ ልማዱ ተንበረክኮ ወደ እግዚአብሔር መጸለይ ጀመረ ይልና አምላኩን ሲማጸንና ሲለምን አገኙት የሚል ቃል አለ። አዋጁ ምንድነው የሚለው? ሳይጸልዩ መኖር ለጸልዮ መሞት። ሳትጸልይ ትችላለህ፣ ኖርማል ሆነ ኖር። ከጸለይክ ግን ትሞታለህ። ፔናልቲው ዴዝ ነው። የተራቡ አንበሶች ጉድጓድ ውስጥ መጣል። ዳንኤል የተራቡ አንበሳ ጉድጓድ ውስጥ ገብቶ መውጣት የሱ ኃላፊነት አይደለም። የሱ ኃላፊነት አዋጁ ቢወጣ መጸለይ መቀጠል ነው። ዳንኤልን ማዳን የእግዚአብሔር ኃላፊነት ነው። ዳኒ ስታንድ ሳይቀይር ቀጥ ብሎ ጸሎቱን ቀጠለ። እየጸለየ ያገኙት ይላል። ደስታቸውን አስቡት። አንጠልጥለው ንጉሱ ወሰዱት። ከዛ ንጉሱ ፊት አቆሙትና አንተ የምትወደው ይሄ ሰውዬ ትእዛዝን አያከብርም፣ ትእዛዝን አይጠብቅም፣ አንተንም አያከብርም። ምክንያቱም ያንተ ነው ፊርማው፣ የወጣው እንዳንተ አዋጅ ነው። ያው ቢያከብርም አያረግ ነበር። መጽሐፍ እንደዚህ ይላል፣ ንጉስ ለዳንኤል ተከራከረለት ይላል። አይገርማችሁ? የተከራከረለት ባይዘው የእግዚአብሔር ሰው ነው ብሎ አይደለም። እጅግ ጥንቁቅ ነው። ንጉሱ እንዳይጎዳ በትጋት የሚሰራ ሰው ነው። ስለ ጥንቃቄውና ስለ ትጋቱ ሲል ነው ንጉስ ፀሐይ እስክትጠልቅ ድረስ ተከራከረ፣ ተሟገተ። ማምሻው ላይ ተሰብስበው መጡና እንደዚህ ያሉት ንጉስ አሉት፣ በቃ አልቻልክም። ካንተ ዙፋን፣ ካንተ ስልጣን፣ ካንተ ንግስና አዋጁ ይበልጣል አሉት። መቀየር አትችልም። እንደማይሻር እንደማይለወጥ ተደርጎ ነው የታተመው። በቃ መቀየር አትችልም። ልጁ አቋሙን አልቀየረም። አንተ አዋጁን መቀየር አትችልም። ስለዚህ ኃላፊነቱ አንበሳ ጉድጓድ ውስጥ መጣል። መጽሐፍ ንጉሱ አሳልፎ ሰጣቸው። አምላኩን ያቀዋል። አይ ሞት ይቀለዋል እግዚአብሔርን ከመካድ። ስለሚያቀው ነው እግዚአብሔርን። ሰው እግዚአብሔርን ካላወቀ ነው መካድም አይከብደው። እግዚአብሔርን የሚያቅሰው አይክደው። ያቀዋል ማን እንደሆነ። አይ ዘላለምን ደሞ የሚያቅሰው አይክድም። ከሞት ባሻገር ህይወት እንዳለ ያቃል። እሱን የማያቅሰው ነው መሬት ላይ ሰስቴን ለማድረግ የሚታገለው። እሱ አይታገለም። ለምን? ከሞት ወደዛ ማለ ህይወት ያቃል።
አኗኗር ይቀይራል እዚህ በታብሌት መልክ እዛ በፈሳሽ እንደዚህ እምል ኑሮ አይቆምም ነው ህይወት ይቀጥላል ነው እዚህ ባለው አይነት ላይሆን ይችላል ግን ህይወት ይቀጥላል ያቃል ሪዘረክሽን ምናምን ብዙ ነገር ላያቅ ይችላል ግን እግዚአብሔር የዘላለም አምላክ እንደሆነ ግን ያቃል እግዚአብሔር ማን እንደሆነ ያለና የሚኖር ብሏል ከሞት ወደዛም ወደዚህ ሞት የማይዘው አምላክ እንደሆነ ያቃል ስለዚህ ዳንኤል እግዚአብሔርን ስለሚያቅ ነው ነገሩን የተጋፈጠው እንጂ ነገሩ ቀላል ሆኖ አይደለም የሚሞከር ይፈን አይደለም ሲወረውሩት መልአኩ ቁጭ ብሎ ይጠብቀዋል አይደል ጉድጓድ ውስጥ ይጠብቀዋል ቁጭ ከዛ ዳኒን አሳደሩት በሰላም እግዚአብሔርን የማወቃቸው መጠን እኮ ነው ተኝቷል ከዛ ዳሪዮስ ሌሊት መጣ ይሄ ልጅ እንደው ዝም ብሎ አይደለም ማለት ብሎ በጣም መጣ ዳሪዮስ በሌሊት መጣ እና ከደጆ ነው ሲጠራው ዳንኤል አይደለም ያለው የሕያው አምላክ አገልጋይ ዳንኤል ሆይ አለውና ሁሉ ጊዜ የምታመልከው አምላክ አለው ይሄ ስፒሪቹዋል ኳሊቲ ነው አይ አዋጅ ሳይወጣ በሰላም እኔ ጋር ቤተ መንግስቴ ተቀምጠ አዋጅ ወጥቶ ወደ አንበሳ ጉድጓድ ስትሄድም እስቲል እዚህ ቤት ያስጣለህ እኮ ወርሺፕ ነው ሁሉ አምልኩ እግዚአብሔር የት ጋር እንደሚያድንህ አታውቅም በፍጹም ሮጠ ልታመልጥ ማትችልበት ቦታ ላይ ብቅ ይልልሃል እና ሁሉ ጊዜ የምታመልከው አምላክ አለውና በውኑ ከነዚህ አንበሶች አፍ ሊያድንህ ችሏል የተጠየቀው ፈቃድ ሳይሆን ችሎታል ፈቅዷል ይሆናል ሊያስበለው ይችላል ችሏል ሲለው ዳኒ አሁን ያንበሳ ግሳት ከሚጠበቅ በጉድጓድ ውስጥ ንጉሥ ሆይ አቤት ሺህ ዓመት ንገስ አለውና በፊቱ ቅንነት ተገኝቶብኛል አየ አምልኮን ምን ብሎ እንደተረጎመው ቅንነት በቅንነት በእግዚአብሔር ፊት መሄድ አምልኮ ነው ቅንነት ተገኝቶብኛልና ቀጥሎስ አንተን አልበደልኩም ያምልኮ ፓርት ነው በሰው መካከል በመስክርነት መኖር አንተንም አልበደልኩም ቀጥሎስ እሱን በቅንነት ነው ያገለገልኩት ስለዚህ በእነዚህ ምክንያቶች አምላኬ መልአኩላክ ያንበሶቹን አፍ ዘጋልና እነርሱም አልጎዱኝም የሚል ቃል አለ ከዛ ግን አዋጅ ወጣ ሌላ አዋጅ ዳሪዮስ እኔ አምላክ አይደለሁም ብሎ አዋጅ ወጣ ዳንኤልም አይደለም ይለው በፋርሳዊው በዳሪዮስና በቂሮስ ዘመነ መንግስት ኑሮ ተቃናለት ይላል ኑሮ ተቃናለት የሚለው ቃል ያለው ከአንበሳ ጉድጓድ በኋላ ነው አይደል በፊት አይደል እኛ ኑሮ ተቃናለትን እንፈልጋለን በአንበሳ ጉድጓድ ውስጥ ግን በአምልኮ ማለፏ ትንሽ በጽድቅ መጨከኗ ትንሽ አለመደራደሯ ዳንኤል በእምነት ጸንቶ እግዚአብሔርን በየትኛውም ሁኔታ አመልከዋለሁ ብሎ ጨክኖ ወስኖ የቆመው ሰውዬ ለአዲስ ኪዳን አማኞች ሕያው ምስክር ነው ዳንኤል አንበሳ ጉድጓድ ውስጥ ገብቶ ጸና አው ለምን ጸና አባቶቼ ምድር መለሳለሁ ያ ጂኒኦሎጂ ይቀጥላል ይሄ እንትኑ የዘር ሐረጉ ይቀጥላል አው አባቶቼ ከተማ ገባለሁ ይሄ የዘር ሐረግ ተከታትሎ ሄዶ መሲሁን ያመጣዋል ያንን መሲ ለማምጣት እኔ እዚህ ጋር በጽድቅ ጨክናለሁ ዳኒ እግዚአብሔርን ዲዛይን አንደርስታንድ አድርጎ ነው የጸናው ካንበሳ መትረፍና አለመትረፉ አይደለም እሱ የሚያሳስበው እግዚአብሔርን ማክበርና ያንን ጄነሬሽን መቀጠል ነው እኛስ መሲሁን አግኝተናል ምንድነው የቀረን ሰማይ ከመሲሁ ጋር ጠቅልለን ገብተን መክበር ኢየሱስን እናያለን መሲሁን እናያለን በፊት ለፊታችን እንደተሰቀለ ሆኖ አሁን አለ ሞዴላችን ክራይስት ነው ከፊታችን ስላለው ደስታ ምድር ላይ ያለ የትኛውን መከራም ስኬት ራሱ መከራ ነው እኮ መሬት ላይ ከእግዚአብሔር የሚገነጥልህ እኮ ስኬት ነው አገር ተሰብስቦ ጎሽ ሲል እኮ ነው የምትቆመው እንዳንተ ያለ የለም ስንባል ነው የምንቆመው ቻሌንጅስ ጿሚ ነው የሚያደርገው መቼ ነው የምትጎበኘኝ ጸልየን የጎበኘን ቀን ነው የምንጠፋው ስኬት ነው እንደውም ቻሌንጅ እነዚህ ሰዎች ግን በከፍታው በዝቅታው ሙስታዩ አልቀየሩ ጨረሱ እነ ዳንኤል በዚህ ሁሉ ሲቃይና ጭንቅ መካከል የወሰኑለት የጨከኑለትን ይሄንን ኢየሱስ ክርስቶስን ወደ ልባቸው አስገቡት ሰማይና ምድር እያለቀላቸው ነው እያበቃላቸው እንደሆነ እያስታወቁ ነው የጸኑ የሚመስሉ የማይነቃነቁ የመሰሉ ነገሮች በሙሉ እየተነቃነቁ ነው ምንም ነገር ጆሮአችሁ አይልመድ የመጀመሪያ ቀን ደንገጣችሁ ሲደጋገም አይ ነገር ኖርማል ነው አትበሉ ምልክት ነው ጌታ ሊመጣ በደጅ ነው ስለዚህ ምናልባት ይሄንን ጌታ ወደ ልባችሁ ያላስገባችሁ ሰዎች ካላችሁ ከዚህ የተሻለ ቀን አይኖርም ምናልባት ዛሬ ከሳት ኢየሱስ ቢመለስስ ነገ ከነገ ወዲያስ ባይኖር
ሰማይና ምድር ቢጠቀለሉስ? ሕይወታችንን ሰተኑ ነው መሄድ ያለብን።